ወይ እኔ ምልሽ እንደው ያ ሰውዬ የእንጀራውን አመጣ ወይስ አላመጣም? ወይ ማዬ ማታ ነበር የመጣው ግን የመጣው እንጀራ ልጅ እንጂ ገንዘብ ሊከፍል አይደል? እንዴት እማዬ ለአራት ሁለት እንጀራ ስጭኝ አለኝ ሰጠሁትኝ። እንዴት ነው በላይ በላይ የምትጨምሪለት ብር የለኝም እያለ? እና እማዬ ባዶን ጾሙን ይዳር እንዴ? አንቺ የምትሰጪው ሲጀምር ተነሽና ረጋሽ ጭራሽ የሱ ቀላቢ ሆንኩኝ። ለምን እስተና ሌማቱ አሰጭም እንዴ? ምን አለብሽ አንቺ ይሄንን ስልክ ቀጥቅጪ ከእጅሽ ተቀብዬ ዶጋ አመድ ባላረግ ሞቻለሁ። እንዴት ነሽ ወርቁዬ? ናፍቀኝ ነበር። ሰላም ይሄን ቦታ አስታወሽው? እና ወይ ተደረሰዋለን ተደብቀን ስንተያይ እንዴ በስመ አብ እንደው ወርቁዬ እንደው በልጅነት ፍቅራችን ይሻል እንደው አፈርስ በላል። ኧረ በስመ አብ እመጠላት እስኪ ይኸው እንደው ካረጋሽ ጋር ምንም ነገር የለህ። ኧረ ደግምልሻለሁ ይኸው እማዬ ሌላ ጊዜ አንቺ ትሰጪው አይደል እንዴ? ስሚኝ የኔ ልጅ እኔ የምሰጠው ብልጡ 26 ይዤ እስከ 30 ባለው ቀን ነው የምሰጠው። ለምን ደሞዝ መዳረሻው ነው። አንቺ በአንድ ሰተሽ እንጀራውን ሁሉ ሌማቱን ሁሉ አፍሰሽ ሰተሽ ቁጭ እንበል እንዴ? ብልጡኝ እስቲ የዛሬ ልጆች እስቲ ብልጡኝ። እስቲ ስልክ ላይ ተጎልታችሁ ወደ ላይ ወደ ታች ጣታችሁ ራሱ እቺ ሌባ ታረደፋት። በቃሽ ለሌላ ጊዜ እንደምስከናካተው አልሰጠውም። ያችን መጋግርልሽን እንጎቻ ራሱ ያሰጭ ሂጂ ግቢና ስልክሽ ላይ ተዘፍዘፊ ግቢ። ተጀምሮ አውቃለሁ። ያው እንግዲህ የእድል ጉዳይ ሆኖ እኔም ሌላ ሰው አገባሁኝ። አንተም እዛው እስር ቤት ተወረወርክ። ግን ይሁን እስር ቤት ባልሆን አትወልጅማ ይሁን አውቀዋለሁ እኮ የኔ ያለሽን ፍቅር ለኔ ያለሽን ፍቅር በጣም ነው የማውቀው። ይሁን ደረቅ እንግዲህ ይሁን እንግዲህ አረፈደም። አሁንም ቢሆን ሌላ ሰው ሳይቀማክ ደስ ይላል። እኔም እወድሃለሁ። አሁን አይተሽኛል። ከዛ ከእስር ቤት ከወጣሁ በኋላ አየሽኝ ከማን ጋር በቃ ሁሌ ያንቺን በር ነው አንቺን ነው የምለው። አይኔ ራሱ ማረፊያው እኮ ነሽ። ከእስር ቤት እንደወጣሁ ምንም በቃ ዜሮ ነኝ። ይሁን ብያለሁ። ልጅሽንም እንደ ልጅ እቀበላለሁ። እሺ በቃ ግን ደህና ነሽ? ደህና ነኝ ወርቁዬ። እንግዲህ ዘጭ አመሉን ይወጣ ሌላ ማን ይመጣል? ትምጣ ቡና ላይ ደርሳል። ሚሚ ነይ እስቲ በር ክፈች እናቴ። ወይም ላይ በር መሰለኝ ሰምቻለሁ። ይኸውልሽ ዘጭ ሚሚ እነዚህ ጨበሌኔ ስጋ ጣብሰው እየበሉ ነው አይደል? ኧረ አይደለም እነሱ የራሳቸውን ጫታ እየተጫወቱ እኔ አውቃቸዋለሁ። ምንም አትግቢኝ የላቸው። ይኸውልሽ ታለምዬ ምን ታደርጊልኛለሽ መሰለሽ? አሁን የኔ ስጋ ቁጭ ብለው እዚህ ከሚበሉ ይኸውልሽ ብቻ አለች ምንም ስራ የለም። በዚች ሄደሽ 1 5 10 ከቻለልሽ 20 ቢሆን በቆሎ ይዘሽልኝ ነይና ጥብስብስ አድርገው እሱን እያረፉ ይበላሉ። ቶሎ በይ የኔና በ50 ብር ግን 20 በቆሎ አይከብድም። ችግር የለውም። አንቺ ደግሞ እንደውም አንቺን ያየ ቆንጆ ስንት ነገር ይሰጥሻል። በይ እንጂ ስራ እየሰራሁ አይመስልም። ወይ ጉድ! ዛሬ ደግሞ ተረኛ ተጠባሽ ማን ነው እናቴ? የምን ጥብስ ነው ደግሞ? ምንሽ ይጠበሳል አንቺ? ዲው አይነ ውሃችሁን ሳይሆን እንደውም እኔን ሳይሆን አይቀርም የምትጠበሳችሁ ያለ ሴትዮ እንደው ስራ ላይ የለሽበት ነይ እስቲ አግዥኝ እባክሽ። ቆይ አንድ ጮማ ወሬ አለ። እንዴት ማለት ነው? እኔ እኮ ጀምንም አሞኛል። እንዴት አድርጌ ነው የምሰራው? እኔ ጮማ መቼም ያወራልኝ አጣሁ። የኔ እናት ነይ ፀሐዬ ነይ እባክሽ ነይ። የኔ እጅ ይችላል ብለሽ ወይ ለካችሁ ማን ይሻላል? እንደው ምን ይሻላል? ማን ያግዘን ይሆን? እንደው እስቲ የሚጠራ ሰው ካለ የሰፈር ሰው የለም የምታውቂው? አይ ማን አለ ብለሽ እንደው እና አንዱን እንደው እግር በጣለልን። አቤት እንዴት ነው አረግ? ወይዬ ወርቅዬ አቤት እንደው አቤት ስናስብህ በልባችን ምንድነው ይሄንን የመሰለ ዕቃ ደግሞ ገዝታ ደንቅራለች። እዚሁ ምን ያረች
አውቄው እኮ ነበር እንደው አልመጣልኝም። መጣ ለሱ ጋር አንቺ እሱ ጋር ቆይ ትንሽ ልደግፍላት ባንድ እጄ ቆይ ከእሷ ጋር ልሞክርላት ከእሷ ጋር ልሞክር እስኪ ትንሽ አረጉ አንቺ ባንቺ ጋር ልምጣ አረግዬ ጉድ እኮ ነው እናንተ ይሄን የመሰለ ጮማ ይኸውልሽ ሳንኳኳ ምን ሆነህ ነው? ቤት እኮ ማንም የለም። እንዴት እናቴ የት ሄደች? እትዬ አረጋሽ ጋር የምነግራት ምን? ወይኔ ቀደመች። አረጉ ታለም ነበረች ለዚህ የምታስፈልገው። አይ ታለም አይ ግድ የለሽም አረግዬ ከእሱ ጋር ደገፍላት እንዲህ መግፋት ብቻ መግፋት ገመድ እንኳን ላግዛችሁ እንዳይወቀር ገመዱ እስኪ አንድ እጄ ሆነብኝ። አንተ እኮ አዝና ሚሚ የት ሄዳ ነው? ሚሚ እሷም እኮ ትንሽ ታግዝሽ ነበረ። ላክናት እንዴ ሚሚ እያጠናችሁን የኔ ልጅ ፈተና እንደው እኔ የምልሽ ከየት ነው የገዛሽው ይሄንን? በኋላ እነግርሻለሁ። አንቺ እንደሆነ ወሬ ነው በቃ። ኧረ አይደለም እንደ ምን ሆነሽን ንገሪኝ እንጂ እነግርሻለሁ። በስመ አብ አንቺ ኮተት መሰብሰብ አይታክትሽ። አይ ኮተት አሁን ይሄ ኮተት ይባላል። እና ምን የቱ ጋር ነው የሚሆንልሽ? እስቲ ሰምቼ ይሄን ሰርተሽው ነው? አዎ እኮ መላታችሁ በቀደም ሚስማር ልትመታ ልጠራህ ብዬ አትጠሪኝም? ወደ ታች ስትወርዳየው አይ ጉዳይ ስራ የለኝም ነበረ እኮ ጉዳይ ይኖረዋል ብዬ ግን ይሁን ቆንጆ አድርጎ ነው የሰራልሽ። በጣም በስመ አብ ይሁን። ለዚህ ማን ብሏት ባለሙያ ናት። እሺ ወይም እዚሁ ጋር እናድርገውና እዚህ ጋር ይሁንና ታለም ስትመጣ ደግሞ ወደዛ ታደርገዋለች። ታለምን ደግሞ ትንሽ እናቅምሳት። ወሬ ብቻ ለምን በቃ ሌላስ ምን አለ ማግዝሽ? ሌላ ምን አለ? ሌላ እንግዲህ እችን እጠራ አደርጋለሁ። እኔ ቤት ቡና ጠጪ ብዙ አይደል? ይመጣሉ። አንዱን ይጠራል፣ አንዱን ይጠራል። አንቺ እንደው ተመስገን የፍስሐ ቤት ተመስገን ቡና ዛሬማ ጮማ ወሬ ነው ያለው። ቸኩላለች ለወሬ ወሬ አይደለም የሚጠቅምሽ ነው እናትዬ። ለኔ እሰይ በቃ እናንተ አውሩ እኔ ልሂድ። እሺ እሺ እግዚአብሔር ይግባት ችግር እናግባው እንዴ? በቃ እኔ እኮ ታለምም ስትመጣ ብዬ እሺ በቃ ይሻላል። አንድ ላይ ሚሚም ትመጣለች። ሄድ በቃ ወርቄ እግዚአብሔር በቃ ሳንፍ ልጠይቅሽ ብዬ ነው እመጣለሁ። ሲመቸው ጎራ በል እግዚአብሔር ቡናውን ከጨረሽ በኋላ ደውልልኝ። የዘመድ አውራ ያድርግልን። እኔ ጌታ እኔ በሷ ምትቆኝ አሜን አሜን። እሺ ኧረ ተዘመድም አልፎ ሌላ ነው ታች የዘመድ አውራ ያድርግልኝ። ወሬ አውቀሽ ሞተሻል አሁን አንቺ። ኧረ ይቅር ይበለኝ ነው እባክሽ። ቡናችንን እንጠጣ። እንደው እንኳን ደህና መጣ። አይ ታዩ ከጠበሳችሁኝ አይቀር ወደ ሳቱ ጠጋ ብዬ ተጠጡኛላችሁ። ላይ ጠጋ ምን ጠብቁ እናቴ ስንት ነገር እኔማ እንደው በሌለ ስራ እናንተን ለማስደሰት 50 ብሬን ፎጭ አርጌ ምነው በቆሎ ነው በ50 ብር ምን ነው በአምሳ ብር እንደውም ማታ ካጭበረበርኩሽ 10 ብር ላይ ሞልቼ 10 ብር ሞልቼ ነው ቆንጆ ነጥብ ሰኝ ምን ይቀዱን ተይ ወይ በቆሎ እስቲ ተዋላሽ አይ ልጅሽ ቀልደኛ ሆናለች። ኧረ እኔ እየቀለድኩኝ አይደለም የእውነቴን ነው እንዴ ጨመርኩኝ እኮ ማታ ለቀርብ ይሆነኛል ብዬ ካንቺ የደበቁት 25 ብር ነበር። 10 ብር
ቆንጆ እቺ ልጅ ቶሎ ላኪያት ብዬሻለሁ። አለማቀር ቶሎ ላኪ። እንኳን እሷ እኔም መሄድ የማይቀር ነገር ነው በዚህ ኑሮ ውድነት። እንዴ ቤቤ እስኪ ጥብስ አድርጊውና ግማሿን ላንቺ ግማሿን ላንቺ የኔ እናት ግማሿን እኔና አንቺ ምን ትበላለች? ይብላኝ ለነፍስ አምሯት ለምትንቀዋለለው በቆሎ ጠባሽ አይ በቆሎ አንድ ዘፋኝ ዘፍኖ ነበር እኮ ምንድን ነው ያለው? እኔ የምልሽ ታለምዬ እሺ እንዴት ነው ሰውዬ በምን ተለየሽ? ወይ አንቺ አለኝ ብለሽ ታስታውሽኛለሽ? ምን ነው? ቆይ ግን ምን አድርጌሽ ነው እዛው ላላ ሜዳ ላይ ጥለሽኝ የሄድሽው? እና አውላላም አይደለም መንገድ ላይ ስታወራ እዚህ ነው ገለል ያልኩት። አረግዬ የሚገርምሽ ነገር የድሮ ሚስቴን ትመስኛለሽ ብሎ እኮ አረግዬ እኔ ተናግሬያለሁ አለኝ። እሺ ሊበሏት ያሰቧትን ጅግራ ዶሮ ነው ብሎ ይበሏታል። አይደለም እንደው ይሁን ቢባልስ ታገቢዋለሽ እንዴ? አግኝቼ ነው አሳምሬ አጋጣሚውማ ሲገኝ አፈፍ ማረግ ነው እንዴ? ምን ሆነሻል አረግዬ? ሀያቴ ራሱ እኮ ይኸውልሽ በጥሎሽ ነው እኮ እንደ አዲስ የተዳሩት። በቀር አታመጪው የለም አያትሽ በጥሎሽ አገባ እና እንዴ ወጪውን በዝቼ እንደው በቃ እንደው የኑሮ ውድነቱ አሳስቦኝ እንጂ በቬሎ ነው ማገባሽ። ደግሽ አንቺ አታረጊም አይባልም ነው የኔ ህፃን ሚሚዬ። እሺ ምን ነው አንቺ ስጋ ይዞኝ እንጂ አንድ ፍሬ ልጅ ነኝ። ምን ነው እንዴ? እስኪ ተውት ነገሩ። አይ ይሁን እስኪ አንቺማ እናቴ ዝም ብለሽ ወጥተሽ እኮ ልታገባ ነው ብለሽ ነው ቀድመሽ ወሬውን የምትነሺው። ኧረ ጭራሽ እንደውም ወለደች ብላ ነው የምታወራው እሷ። አሁን ዛሬ ማታ መንደር ብትሄጂ አለምነሽ ወልዳለች ነው አለም ወለደች ብላ ነው የምታወራው። እኔን ወረኛ አረጋችሁ። ይሁንላችሁ ቁጭ ብለሽ የምትመጣምጪው ምንድን ነው እያለች እኮ አንቺ ወስዳ እንዳለ የምታራግፈው እሷ ናት እኮ። በሉ ወይ 60 ብር 10 አይነት እንድታቂ። አይ አጋጭተናል። እኔ ቤት ነው የወጣው። ታጋጭቷል እናቴ። ገዛው ብለሽ አሁን ስንት ቦታ ልክፈል? የለም እሱን 2 ቦታ አድርጊው ችግር የለም። አይ ፈልፍለን እንካፈላለን። እዚህ ላይ ስንት ጋሽ እንትና መተው ቢሰብሩ ጥሩ ጊዜው በስኳር አላስጠጣም ብለሽ ስኳር እንደው 1 ኪሎ አንቺም ሰውነትሽ ገዝፎ የለም ስኳር ይቅረብሽ። ዘለሽ አንቺ ለኔ ሰውነት አዎ ስኳር እናም የምትጠራ ሚሚሻ ሚሚ እስቲ ሚሚ ቢያ ሚሚዬ ወሰን ስሟን ብታስቀይርሽ ወይ ዘንድሮ በየቤቱ ያለ ላኪያት ዘሁት ልኪያት የምትተርፊው ሚሚ ወይዬ ያው ከዛሬ ወዲያ እኔ ዳቦ አልጋገርም። አዳም ስሟን ቀይር ስልኪቲ እሺ ለጥንቸሎቹ ምሳ ሰጠሽ ወይስ ረሃብ ሞቱ? አሁን ያላየኋቸውም ዛሬ ሲጀመር ነው። እውነትሽ ያን ባለንጀራ ቀፍያች ሂጂና ምሳ ስጫቸው። አሁን አጠገቤ ዞር በይ ሚሚዬ። ኧረ ይህችን ሴትዮ ተኛ እንፈልጋታለን። አንቺ ባትፈልጊ እነዚህ የእግዜር እንስሳት ምን ይሆኑ? አልበዛም እንዴ ሚሚዬ? ምን ነው ትደረቢ አታጓምሪ እናስጫቸው። Yes. ላኪያት። እኔ ብያለሁ ላኪያት። ይኸውልሽ እንኳን አንቺ እኛም እናርፋለን። ወይ ጉድ!
አንደኛ ኑሮ እንደዚህ ከብዶ መሮ እዛ ብትሄድ እኮ ለእኔ መናገጃ ትተርፋለች። ሚሚ በጣም ነው የምትወደኝ ደግሞ ታውቂያለሽ። ስሚኝ ምን ነው እንደው ባልወልዳትም ልጄ ናት። ምን ቦጣኝ ብዬ ነው አርቄ ሞረውራት። እዚህ ብትጎብዝልኝ ስንት ስራ አለ፣ ስንት የሚሰራ። እናንተ እኮ ስራውን አላወቃችሁም፣ ፈትፍታችሁ አላያችሁም። አንቺ ከኔ ወዲህ የሰራ ይለፋል እዚህ ምድር ላይ። እስኪ ይሄን ጉልቱን ተሸክሜ ለሊት 9 ሰዓት ተነስቼ ከአትክልት ተራ አምጥቼ ነግጄ ያስኩት ስልብትን ጭራሻውንማ ማምጫም አጣው እኮ። አንቺም አላወቅሽም። ስሚ አንድ ቦታ ተጎልተሽ ድንችና ሽንኩርት ከምትይ አዘል አድርገሽ በየመንደሩ ሽንኩርት፣ ቲማቲም፣ ጎመን ብትይ ወሳጁ ብዙ። እኔ ምን ነው አንቺ ይሄን ያህል እንዲልቀሽኛል እንዴ? በቃ እስቲ ተው፣ ኧረ እባካችሁ አትጨቃጨቁ። ያው ዝነጣችሁ ከፍ አላረግ ነገሩን በልክ አድርጉት እንዴ። ቡናሽ ይቀራል እንጂማ እንደዚህ አትይኝ። ተይ እንደዚህ እንዴ ምን ነው ይቅርብኝ። እንደውም እታለም ደግሞ አይቅርብኝ። ጓደኛሽ አይደለች እንዴ? አሰሚያትም እንደምትለኝ በቃ ቡናውን ጠጪ፣ ነገሩን ተይ እንዴ። በቃ ጭራሽ ተሸክመሽ እኮ ቡናውን ጠጪ፣ ነገሩን ተይ። ምን አለበት? አንቺ ልጅ ነገር ይነካካሻል። ልጅዋን ወደ እኔ ልጅሽን አረብ ሀገር አትላኪ አትበኝ። ሁለተኛ ስሙን እንዳታው። በቃ ተያት። እኔ ለራስሽ ብዬ ነው የራስሽ እጅ ስራ አስተምሪያት፣ ዳንቴል አስተምሪ፣ መሶብ ትስፋ፣ ሰፌር ትስፋ ብትይኝ ምን አለበት? አንቺ የሚታይሽ አረብ ሀገር እሷ አሁን እስኪ እሷና ስፊ የምትይው ትሰፋለች። የተሰፋውን ፍቺ ብትያት ነው የሚቀላት። አንቺም ደግሞ ሰው ትምህርት ተማሪ ነው የሚባለው። ስፌት እኮ ከትምህርት በኋላ ይደርሳል። ምን ነው አንቺም ወደ ሙያው መጀመሪያ ትምህርቷን ትጨርስ። የተማረች ኮሌጅ ተማሪ አይደለች እንዴ? እኮ ትጨርስ። አዎ ትምህርቱንም ተማር ነው፣ አስተማር ነው፣ ለፋ ነው፣ ደከም ነው፣ ሙያውንም ትምህርቱንም ያው ኑሮ እንደው ፍቅቅ የሚል ነገር የለም። እንደው አረግዬ እኔ ራሱ አሁን እንደው እዛ አይቀበሉኝም እነዛ ማናቸው ማዳም ማን ነው የሚባሉት ብዬ እንጂ እንደው ቢሳካልኝ ፓስፖርቴን አውጥቼ ብሄድ ደስ ነው የሚለኝ። አዎ ምን ነው አንቺ አየሁት እኮ መረረኝ እኮ አረግዬ እንኩቱን እኮ ስላላየሽልኝ ነው እንዴ። ሱቄ እኮ ባዶ ሆነ እኮ ሱቄ። ለፍቼ ለሊት 9 ሰዓት አትክልት ተራ ሄጄ አምጥቼ ነግጄ ያ ሁሉ ቁብ የምሰበስበው ጭራሽ እኮ ቤቴ ባዶ ሆነ። እስቲ አከራየው ምኑን ይሻላል? ይሻላል። ሱቁ ይከራይ። ይሻላል። ለሚሰራ ሰው አከራይ። እንደው አይነት አትንገታገች ቁጭ ብለሽ ነው። እንደዛም ሳይሻል አይቀርም። እንደው እረፍ ብለማ ደስ ይለኛል። አከራይ እና አከራይ ለደላላ ነገር ይሻላል። አንቺ እኮ መለኛ ነሽ። እንደዛ ይሻለኛል። ግን እንደው አሁን እንደው 2000 ብር ተከራይቶ ቆይ አረግዬ ለምኑ ሊሆን ነው? ጤፉን ሊገዛ ነው? ዘይቱን ሊገዛ ነው? ቡናውስ እዚህ መጥቼ እጠጣለሁ። ምኑን ሊያረግልኝ ነው? እስኪ አረግዬ እስኪ ምኑን ሊያሟላ ነው? አሁን እኮ የቤት ኪራይ እኮ ከፍ ያለ ነው እንዴ። በደንብ ገፋ አርገሽ አከራዩ 20 ሺህ ብታከራየው ማን ጠያቂ ያለሽ? ለመንግስት ደግሞ የሚገባሽን ደግሞ ግብርሽን ደግሞ ቦጭ ለአንቺ ይቻላል። ታዲያ በልተሽ ብቻ አለች ይሄ ዘዴ ያመጣል። አንቺ መተሽ ትስጥስ ስለጉዲት ማውራት እንትና አረገዘች እንትና ወለደች ነው እኮ ወሬሽ። የሆዴን መጥቼ ስለምተነፍስብሽ አንቺ አሁን እኔን እንደ ወረኛ ነው የምትቆጥሪው። እኔ ግን ይኸውልሽ ልንገርሽ የቀረውብሽ ቀን እዚህ ቤት ዙሪያው ገደል ነው የሚሆነው። ምግቡም አይወርድልሽ፣ ተይ ቡናውም አይጠጣሽም። ነጠላዬን አንጠልጥዬ ነው ቤትሽ የምመጣው። እንዴ ቤቴን ብትመጪ አላስገባሽም። እንደዚህ አይነት ነገር አታረጊ። ጀምሪ ከሆነ አታሪ አይ የማወራውን ወሬ አንቺም እሷም ተውኝ ብያለሁ። ግን እኔ ተውኝ። ይሄ ሁሉ መላ ያመጣችልሽ እሷ አይደለች እንዴ? ጎረቤት እኮ ጥሩ ነገር ነው የሚመክረው። ምን ሆነሽ ነው አንቺ? ምክሯን ስሚያት።
አትበሳጭ። ይኸውልሽ ደም ግፊት አለ፣ ስኳር አለ፣ ደግሞ ማን የሚሉት ይሄ ልብ አለ፣ የሽንት ፊኛ አለመቋጠር አለ፣ ሰገራ ማምለጥ ሁላ ሊኖር ይችላል። ስለዚህ አትበሳጭ። ይኸውልሽ እኮ ነው ያረግዬ፣ እኔ አሁን እውነታውን ስነግርሽ እንደ ፈጣሪ ክብር ምስጋና ይድረሰው ምንም አራበንም አልቸገረንም። ያቺ ልጄ ግን አስተምሬ ደክሜባት ለገንዘብ ስትል ደግሞ ያልሆነ ትዳር ላይ እንዳትገባብኝ ፈርቼ እንጂ እንደዚህም 48 ሰዓት 24 ሰዓት መንከራተትም አልነበረብኝም። ግን እሷ ደግሞ ክፉ ቦታ እንዳትወድቅብኝ እንደው ከዛሬ ነገ ይሞላል ስል ይኸው ብስጭት ብዬ መልኬ ራሱ እንደው በልጅነት ይኸው ማለት ነው። ምን አባት አይዞሽ እንደዛ ሆኖ ነው እንጂ እግዚአብሔር ይመስገን አይዞሽ ምንም አይደለም ያልፋል። ያኔ ሴት ማለት አሁን ማን ነው እኔ አቶ ማናቸው ልጅ ባለፈው እየተመላለስን ልጃቸውን ይጠየቃል። ተመላሽ ታሞ ዳነ። አሁን ላኩኝ በባህር ነው በበር ላኩኝ ብሎልሽ ስንት ብር ተከፍሎ ተላከ። ጎረቤቱ ሁሉ ጸሎት ነው ደረሰ ወይ ነው ነጋ ደረሰ ነው። ይኸውልሽ እዛ ባህር ውስጥ እቺ ማነች የምትባለች መርከብ ነው እሷ አውሎ ንፋስ ወሰዳት ተብሎ ግልብጥብጣቸው ወይ ታዲያ አልሰማሁም እንዳትዪ። ኧረ እኔ አልሰማሁም። እስኪ አረግዬ ሙች በይኝ። ወይ አሁን ማን ይሙት ማን ይዳን ማን ይሙት ገና እየተጣራ ነው። ሰዎቹ ቁጭ ብለው ጮከው አላለቀሱም እንጂ እነዚህ ደህና ኑሮ የሚኖሩት ሰፈራችን ነጋ ጠባ በግ የሚያርዱ ደመላሽ መኪና ተገዛለት። ታክሲ ልስራ ብሎ እቺ ቆንጆዬ መኪናውን የመጣች እሷን እየሰራ እያለ ደግሞ ምን አማራው ወደ ፈረንጆቹ አገር ሄድ። በዚህ በባህር ተነስቶልሽ ስንት መቶ ሺህ ብር ተከፍሎ ተነስቶ ሄደ። እናትና አባት ገባ አልገባም ስልክ ነው የሚጠብቁት። ልጁ ግን ከጀርባ ላይ ተቆርጦ እናት ምን ትሁን? አለቀሰች፣ ፈረጠች፣ ዘለለች፣ አለቀሰች፣ ፈረጠች፣ ዘለለች። ግን አሁንም ብትጠይቂያቸው እናትየው ልጅ አልሞትም ይመጣል። የኔ እናት እንዴት ትመን አልቀበረች ነገር አይ እናት ኧረ ስንቱ ጉድ ነው። እሱማ እንደው ፈጣሪ እንደው ይቅር ይበለኝ እንደው ባልሽው መንገድ እየሄዱ አሉ እንደገና ይታፈሱልሽና ይሄን ያህል ገንዘብ ካላካችሁ ቤተሰብ ሌላ ጭንቀት ሌላ ችግር ላይ ኧረ እንደው ፈጣሪ ማመስገን ነው። አረግዬ ይቅር ይበለኝ። ኧረ እንዴ ገንዘቤን እንዴ ነው በቆሎ ምን ነው አንቺ ገንዘቤ ንብረቴ እንዴ ምን ነው አራራኩ ምን ነው አንቺ ደግሞ በሌለ ወጣ ብለሽ አይግልሽ በጣም ያውን በሌለ ስራ አይ አንቺ ነገር ስራ ተገዛ ወይ እንዴ አንቺ ተቀመሻት እሺ ቆላው ያረመሻት አይኑን እያየ ነው። አንድ ጎኑን አሳረርሽ እኮ ጨዋታችን ይዘን አመት አሉ አመት አለ ግን ብቻሽን አትቆም። የኛ ፍቅር እኮ ለሰውም እንደዚህ ታስቀምራለን። ወሬያችንንም አጨርስብን። ከወረተኛ ሰው እሱ ይጠብቀን። አሜን። የኔ ጌታ አሽሟጣጭ ካንጓጣጭ ከተንኮለኛው ይጠብቀን። አሜን አሜን። እኛ ሰው አና እንዴ ተንኮለኛው ያስልን እንጂ ምን ይሻል? አረግኝ የስንቱ ሰፈር ስትሄጂ ስንቱ ግቢ ስትሄጂ ስንቱ ቶክታክ አለ እኮ መሰለሽ በማያገባው እየገባ ለነገሩ እኮ ልንገርሽማ እንደዚህ እኮ ጥሩ ነገር ማድረግ ቡናም ሲጠጣ አንዳንድ ሰው ያማ የለም። እኛ ደህና ነገር እኮ እያነሳን ምክር ብጤ እንደው በቃ ጎረቤቱን ብንረዳ ብናስብ ደህና ነገር ብናረግ በቃ ሁሉ ነገር እኮ ዓለም ትስተካከላለች። እኛ እኮ ብንሰባሰብ ያድ ሰው ስም አናነሳ እንዴ እርስ በራሳችን መተራረም መፈቃቀር የሆዳችን መተንፈስ እንጂ ማንን አስተንና በየሰፈሩ እኮ ብትሄጂ ቶክቶክ ማአት ነው እንዴ አረግዬ
አረኩ እንዲያረገች እንዲገዛች ከልዬን ጫማ አረገች እንደው እሷ ደግሞ ታለም ቸገራት እያለ እኮ ነው በሰከንድ ውስጥ አንቺ የማታውቂውን ታሪክ የሚያወራልሽ። ታዲያ እኛ ከመሻል እናቴ ኧረ ጉድ ሳልነግራችሁና ምን ቀልባለኝ ብለሽ ነው? ምን አከለሽ እናት ለቅሶ ቢጤ ኧረ ምን ለቅሶ ነው? ለከለቅሶ እንደሱ እግዚአብሔር ፈጣሪ ነፃ ያድርገን እናቴ። ኧረ ወዴና ጥቁረጭ ቶሎ አውሪልኝ። አይ ቆይ እስኪ አይደለም ደመቁ እዚታች ያላቁ እንጂ ወጃሽ የኔ እናት እሷማ ጉድ ሌባ ዘረፋት። ጉድ ሆነች። ይኸውልሽ ልጄ ልድር ነው ብላ ጠጁ ተጠምቆ ተጥሎ እንዳለ አዳራሹ ኪራይ ተከፍሎ ቬሎ ሁሉ ተዘጋጅቶ ህዝቡ ሁሉ ተጠርቶ ዘመድ አዝማድ ወገቡን አስሮ ከብቱ ታርዶ የክትፎ ለብቻ የጥሬው ለብቻ የወጡ ለብቻ 3 በርሜል እኮ ከኔ ነው የወሰደችው ለጠጅ። ይኸው ይታይሽ እንግዲህ ጉድ ሆነችብሽ። ምንድን ነው ጉዱ? ሰውየው ቀረ። እንደዛማ ቢሆን ጥሩ ነበረ። እንደዛማ ቢሆን ሰውየው ባለትዳር ነው። አንቺ ነገር ማለቂያ የለውም። እንደው ሲበሉ አድርሰኝ ሲጣሉ መልሰኝ አልሽ አይደል? ከዛ ገባሽና አይንሽን ፍጥጥ አፈጣሽ። ግን እኮ ፀሐይ ባይጠሩሽም ድግስ እንዳለ ሰምተሻል። ወይ አረግዬ ደግሞ ድንገት ነው የሄድኩት። ምን ፈለጋ ሄድኩ መሰለሽ? ምን ሆነሽ ነው አንቺ ደግሞ? በቃ ታዲያ ያሁን ምኑን ድንገት ይባላል? እንደው ድንኳን ልብሰ ብር ሄድኩ አትይም? እሱማ አረግዬ ምን መሰለኝ እኮ ይላል እንደው ጎምለል ሲል ብታዩ ያስቆመሻል። እሱን ሲገባ አይቼዋለሁ። ይዘውት ሲገቡ ማለት ነው ወደዛ። ጉድ ፈላ። እታለም እንዴ እታለምዬ፣ ምን ነው የከሰረ ነጋዴ ይመስል ብቻሽን ቆመሽ ቀረሽ? ግብ እንጂ ያዥ ወንበርሽን ያዥና ነይ። ወይ ጉዳችን ዛሬ ወንበር ማላዘጋጀ። ቁጭ በይ እስቲ እናቴ። እታለምዬ ምን ነው የከሰረ ነጋዴ መሰልሽ ነው ያልሽኝ እንዴ? ይህች ናት እንጂ ገና ሳይነጋ ለወሬ ቸኩላ እዚህ መገኘቷ እንዴ! ይሄኔ እስከዚህ ሰዓትማ ስንቱን ቦታ አዳርሰዋለች። አንዳንዴም ለኛም ተይልን ዴ ጉድ እኮ ነው። አሁን ውርደቷን አናፍሰዋለች በእኛ። አሁን ይሄ ምን ተብሎ ይነገራል ብለሽ ነው? እሱማ ወሬ ጮማ ነበር። ምኑን ጮማ አልሽው? ድንኳን ማፍረሱ ነው ጥሩ? ሳይጠሩ መሄዱ ነው ጥሩ? እዚች አፍ ገባና ጮማው አኙ ሆኖ ተቋቅቶ ቀረንች። በስማም በቀኛው ላይም በይ እንዴ! የሚያብካካ ነገር ያብካካሽ። ምንድነው የምትይኝ እኔን? በስማም ወልድ መንፈስ ቅዱስ እንዴት አይኗን ታጉረጠርጥብኛለች? ታውቃችሁ እንደሞ እኮ አፏን ሞልታ ሲበሉ አድርሰኝ ሲጣሉ መልሰኝ ይባላል። እንዴ በኔ ነው እንዴ ተነሳሽው? ህልም ስታይ ያደርሽው ስለኔ ነው እንዴ? ምን ነው ጣመርሽኝ አንቺ? ኧረ ብኩትክት ብለሽ ቀሪ። ምን ጉር ነው እንደው? ኧረ በስመ አብ ወልድ መንፈስ ቅዱስ። እኔ እኮ መጀመሪያ በደንብ ነግሬሻለሁ። እውቀት ሳይሆን ትምከት ይዘልቅባታል ይጋባባታል ብዬሽ ነበር። ሰዎች ሁሉ ተነክተዋል እንዴ ዛሬ? ምን ነው ዛሬ ሰላምታም የለ? እንዴት አደራችሁን? ማን ገደለው? ምኑን አደርን? ምኑን ሰላም አገኘን? ቆይ እኔ የምለው እናንተ ሰዎች እንዴ ጤነኛ አይደላችሁም እንዴ? ምንድነው የምትሉት? አንቺ ምን ሆነሻል ዛሬ? አትናገሪም እንዴ ሆንሽው? ያውላችሁ ጤፍ የሚያስፈጨውን በድሉ ምን ሆነ? ትላንትና ወፍጮ ቤት ጤፍ እያስፈጨ ዋለ። ላስተካክልሽ፣ ያላየሽውን አታውሪ። ጤፍ አስፈጪ ስለሆነ ወፍጮ ቤቱ አለ ማለት አይደለም። እና አስፈጪ የት ሊውል ይችላል? ስራ ቦታ አይደል እንዴ?
አየሽ አይደል? በግምት ነው የምታወሪው እንዴ? ግድ ጤፍ አስፈጪ ስለሆነ ወፍጮ ቤት ይውላል ማለት አይደለም። እንደው ያለው ወትሮ ክፍት ብሎት ነበር። መጣና አጠገቤ ቁጭ አለ። ምኑን አለ ብዬ ስለው በድሉዬ ምኑን አለ ብዬ ስለው አታቆላምጪኝ ብሎ እየሳቀ እኔስ እንደው ያቆላመጥኩትኝ ሐሳቡን እንዲረሳና እንዲስቅ ብዬ ነበር። ሁለታችንም ተሳስቀን በዛው ተለያየ። ትንሽ ተሳሳቅንና ተነስቶ በዛው ሄደ። የሄደው ደግሞ የሚገርማችሁ ነገር ወደ ወፍጮ ቤት እኮ ነው። ኧረ አንቺ ሴትዮ ምን ሆነሻል እንዴ? ግድ አስፈጪ ስለሆነ ወፍጮ ቤት ይሄዳል ማለት እንደዛ ብለሽ አታስቢ እንዴ? ከወፍጮ ቤት ሌላ የት ይሄዳል ብለሽ ነው እንዴ? እውነቷን ነው። የት ይሄዳል? ዞሮ ወፍጮ ቤት ነው፣ ዞሮ ዱቄት ተሸከማ ነው፣ ዞሮ ጤፍ ምዘና ነው፣ ዞሮ መንፋት ነው። የት ይሄድ እንዴ? የት ይሄድላችሁ? እውነቷን ነው እንዴ? በሰው እንጀራና እንደው ዝም ብሎ ጣልቃ ገብ ማለት እኔ ጥሩ አይመስለኝም። ሁላችሁም ብትሆኑ። እሱስ ምትክ ያረቄ ቤት ነበር የሄደው። እዛ ደግሞ ሲገባ ማንን ያገኛል? ማንን አገኘ? ያ እንደውም በቅርቡ ዩኒቨርሲቲ ተመርቆ የወጣው ማነው? ዋጭላ ነው። እሱን አገኘ። ዋጭላማ ያሳዝናል። ያኔ መሰለ ተማሪ። የሚገርማችሁ ነገር ከመማሪያ ቦታ እኮ ሰቅሎ ነው የወጣው። የማረክ ተማሪ ነበረ። ሰምቻለሁ እንዴ? የሰቀለው ባርሜጣውና ኮፍያውን ነው። አልገባኝም። ከዛ በኋላ እሱ ሌላ ታሪክ ነው። እንደው ዝም ብለሽ እንደርጎ ዘው አትበይ። ምን አለች? እሺ ቀጥይ። ቡናውም እየፈላ ነው። ቀጥይ እባክሽ። ዛሬ ጮማ ነገር ነው የተገኘው። እሺ እንደው ጉድ እኮ ነው። አይ ጉዱን ተይና የሆነ ነገር ንገሪን። ምንድነው በዚህ መሃል ጉድ ማለት? እንደው በድሉዬ ትካዜው አላማረኝም። እንደው እንደ ሕፃን ልጅ ቁጭ ብሎ እያብሰለሰለ አረቄ ቤት ገባሽኝ እኮ። እቺ ናቻ ጣልቃ እንደርጎ ዝም ብዬ ገባች። ከምትክ አረቄ ቤት ይወጣና ተነስቶ ወደ ቤት ሲደርስ ያየውን ማመን አቃተው። ጉድ! እሱስ ቤቱ ነው። እኔ ነኝ እንጂ ሲያንቀለቅለኝ እዛ ይጣለኝ። ለወትሮ ተረቱ ሲበሉ አድርሰኝ ሲጣሉ መልሰኝ ነበር። ወይኔ ታለም፣ ወይኔ የተገላቢጦሽ ሆኖ ሲጣሉ አድርሰኝ ሲበሉ መልሰኝ ሆነ። ለምንድን ነው ዙሪያ ጥምጥም የምትሄጂው? ውሹማውን ገደለ ለምን አትይም? ለምን አትነግሪንም? ዙሪያ ጥምጥም ለምን ትሄጃለሽ? ነገርን ከስር ከመሰረቱ ይባላል። እሷን ተዋት። ይኸውላችሁ ስንገባ ውሽሜና ሚስት ሁለቱም ሳሎን ውስጥ እርቃናቸውን እኮ ነው የምልሽ። ኧረ ጉድ እኮ ነው። ይገርማል። እንደው እሺ ከዛማ እጅ ከፍንጅን ያስኳቸው ብሎ ለማለት እርቃናቸውን አርቆ ልብስ እንዳይለብሱ አድርጎ ስልክ መደወል። እንዴ ጉድ እኮ ነው። ፖሊስ ጋር ነው የደወለው? ወይ ጉድ! እኔማ እንደው ነገሩን ለማብረድ ብዬ ባህላችንም ወጋችንም አይደለም ብዬ ነገሩን አስታርቃለሁ አስማማለሁ ብዬ ልብሳቸውን ይልበሱና
እናወራለን ብዬ ብለው ወይ ፍንክች አላ ብቻ እታለም አንዘላዝሎ ታየሁት እንዳትሉ። ሴትዮ አስወዳ መሰለሽ? እንኳን እሷ እኔ ራሱ አይኔን አልነቀርኩም እኮ ነው የምልሽ። ታዲያ ምን ያደርጋል እንደው አይ ሉኒ ታለም እንዲህ ቆሜ ከምዋረድ ብሎ እንዴ በድሉ በያዘው ሽመል ይዞ ፊኛውን አላለው። ያ እንደዛ ፍጠጥ ብዬ ሳየው የነበረው ነገር ባንዴ ኮምሽሽ ብሎ ምን ውስጥ እንደገባ ሰውነቱ እኮ ሁላ ነው እንዴ ኮምተር ያበለ እኮ አንድ ፍሬ ልጅ ይመስላል። አቤት አንቺ ሰው ሞቶም አንቺ የምትፈልጊው እሱን ነው። እሺ ከዛ ምን ሆነ? ከዛማ እነዛ የተደወለላቸው ፖሊሶች መጡ። በድልዬንም ይዘው ሰውየውንም ልብስ አልብሰውት ይዘውት ወጣ። ዴ በድዬ ነው ወይ ተፈታ ማለት ነው? ሄሎ በድዬ ወይ ተፈታ? ጎሽ የኔ ጌታ እሰይ እሷማ ማፈሪያ ናት። እሺ ውርደታ ምን እና ይቅርታ አድርጌላት ወደ ቤት መጣች ነው የምትለኝ? ቆይ እሷ እንደው አይኗን በጨው አጥባ እቤት ገባች ነው የምትለኝ? የሰይጣን ጆሮ እኔን መስማት አልፈልግም። እሺ እና አንተም ተቀበልካት? ይኸውልህ በድሉ እንደዛማ ካደረክ አንተ ሱሪ አልታጠቅም ማለት ነው። እሺ በድዬ እሷን ካባረርካትማ እንደው እመጣለሁ። እሺ ሰላም ሁንልኝ እኔ ነው። እሺ ነጌታ እሺ። ምን ልትሰሪ ነው የምትሄጂው? ይሄው ምን ላድርግ ላጽናናው ብዬ ነው። ይቀርማል አህያ ከጅብ ይቀርማል አሉ። በስመ አብ ወወልድ ወመንፈስ ቅዱስ። አንቺ ምን ጉር ነሽ ግን? ምን ጉር ነሽ? ሚሚ እያየሁሽ ነው፣ አታጮልቂ። ግቢ ወደ ቤት ግቢ። ምን እንደው እቺ ልጅ እንደ ወሬ የማጮለቅ ምናምን ጀመረች መሰለኝ። አይጉዳችን ነው ይሄን ቡና ቦታ እንለውጥ። ምታጠናው እዚህ ነው እንግዲህ ምን እናርግ? እውነቷን ነው። እኛም መታረም ካለብን እንታረማለን። ቁም ነገሩን መስማት አለባት። ጊዜ ወርቅ ነው። ቡና እያፈላን ሰዎችን ከማማት እኛም የራሳችንን ነገር መፍጠር አለብን። ጊዜ ደግሞ ነገ ያመልጠናል። ጊዜ ወርቅ ነው፣ እንጠቀምበት። እንደው እስቲ ከዛሬ ወዲያ ሀሜት የሚባል ነገር እናቁም እዚህ ቡና ላይ። ምን ትላላችሁ? እሺ አረግዬ እኔ እሱን አልወደውም ነበር። እንኳን ይሄንን ሐሳብ ያመጣሽ። በቃ ሰው የተቸገረ እንርዳ፣ የወለደን ጠይቅ፣ ሰውን እናበረታታ፣ ወደ ጥሩ መንፈስ እንመልስ። አይመስልሽም? እውነት ነው። እኔም አሁን ሀሜት ስልችት ብሎኛል። ሀሜት ስልችት ስላለኝ እንደው የተቸገርነው እኮ ፀሐዬ እታለም ደግሞ ያስችላታል። እታለም እንደው እባክሽን እናንተ ሁሉ ተለውጣችሁ ነው መለወጥ ያቅተኛል። እውነት ነው። እኔማ ከጓደኞቼ ሐሳብና ምኞት ውጪ አልሆነም አላችሁ። ተስማማለሁ። ግን አንድ ነገር ምን ቆጨ ዲና ለመጨረሻ ጊዜ አንዴ የሆነ ታሪክ ልንገራችሁ። የሆነ ወሬ ነበረ። ምን ልትል ይሆን? እዚሁ ጀመረ። አይ ለመጨረሻ ጊዜ አንድ ጨው ቆይ እስቲ ቁም ነገር ይሆናል። እንትና ታውቂዋለሽ? ማን